ሰላም ጤና ይስጥልኝ እንደምን አላችሁ የቻናላችን ቤተሰቦች። ዛሬ ይዤላችሁ የመጣሁት ታሪክ ምናልባት በብዙዎቻችን ልብ ውስጥ ያለ ግን በአደባባይ ያልተወራ እወድሃለሁ ለማለት የተንደረደሩ እንደገና አፈራው ብሎ የመመለስ ታሪክ ነው። በፍቅርና በወዳጅነት መሃል ስላለው ቀጭን መስመር፣ ስለ ልብ ህመምና ስለ ተስፋ እናወራለን። እኔ ሄለን ነኝ። ዛሬ የምተርክላችሁ የራሴን የህይወት ገጠመኝ ነው። አብራችሁኝ ቆዩ። ፍቅር እንዲህ ነው ብሎ ማስረዳት ከባድ ነው። በድንገት ይመጣል፣ ሳይጠሩት ልብ ውስጥ ይገባል፣ ከዚያም እንደ ልቡ ይፈነጫል። የኔም ታሪክ እንደዛው ነው። ስሜ ሄለን ይባላል። የምኖረው ከእናቴና ከታላቅ ወንድሜ ከናቲ ጋር ነው። ወንድሜ ናቲ ለኔ ወንድሜ ብቻ አይደለም፣ አባቴም ጓደኛዬም ነው። በህይወቴ ውስጥ ማንም ወንድ የሱን ቦታ የሚተካ አይመስለኝም ነበር ሮቤል እስኪመጣ ድረስ። ሮቤል ስሙን ስጠራው እንኳን ልቤ በደቂቃ ስንት ጊዜ እንደሚመታ እኔና ፈጣሪ ነን የምናውቀው። ሮቤል የናቲ ጓደኛ ነው፣ አብሮ ይሰራሉ። ሮቤል የናቲ የልብ ጓደኛ ነው፣ አብሮ ነው ያደጉት፣ አብሮ ተምረው አሁን ደግሞ አብሮ ይሰራሉ። ከልጅነታቸው ጀምሮ ሮቤል ቤታችን ሲመጣ እንደ ሁለተኛ ወንድሜ ነበር የማየው። እሱም ቢሆን የናቲ እኮ የኔም እህት ናት እያለ በዛ በሚያምር ፈገግታው ጸጉሬን እያጨማለቀ ያልፍ ነበር። ግን ነገሩ የተቀየረው ዩኒቨርሲቲ ገብቼ በመጣሁበት ክረምት ነው። ያ የክረምት ወራት ነበር። ከውጭ የሚሰማው የዝናብ ድምፅ እና የቤታችን ሙቀት ደስ የሚል ስሜት ይፈጥራል። ናቲና ሮቤል ሳሎን ተቀምጠው ቼዝ ይጫወታሉ። እኔ ቡና እያፈላው ነበር። የቡናው ሽታ ቤቱን አውዶታል። ሳላስበው ቀና ስል አይኔ ከሮቤል አይን ጋር ተጋጨ። እየሳቀ ነበር። የናቲን ቼክ ሜት ሲመልስ የነበረው በራስ መተማመን፣ የተስተካከለ ሰውነት አቋሙ እና ወንድሜን የሚያሾፍበት የነበረው ድምጽ በዛሽ ቅጥፈት ለምን ልቤ እንደቀለቀለች አላውቅም። ቡናውን ይዤላቸው ቀረቡ። ሮቤል ቀናልና ዋው የናቲ እኮ ሙያዋ ሌላ ነው፣ ሄሉ የእጅሽ ባረካለኝ። ያቺ ሄሉ የምትለው ቃል በጆሮዬ ውስጥ እንደ ሙዚቃ ነበር የደወለችው። ግን ለሱን ያችኑ የናቲ ታናሽ እህት፣ ያችኑ ህፃን ልጅ ነበርኩ። እሱ ግን የልብ እንግዳ መሆን የጀመረው ያኔ ነበር። ቀናት አለፉ፣ ወራት ተቆጠሩ። ሮቤል ወደ ቤታችን በመጣ ቁጥር እኔ በድብቅ እሱን ለማየት የምለብሰው ልብስ፣ የምቀባው ሽቶ፣ አቀራረቤ ሁሉ ተቀየረ። ወንድሜ ናቲ እንኳን ሄሉ ዛሬ ምን ሆነሽ ነው ሽክ ያልሽው እያለ ሲጠይቀኝ በሀፍረት እቀልጣለሁ። ሮቤል ግን አያየኝም ወይም ማየት አይፈልግም። አንድ ቀን ግን ሁሉም ተስፋ የሚቀጭበት ቀን መጣ። ቅዳሜ ቀን ነበር። ናቲና ሮቤል ለምሳ ቀጠሮ ይዘው ነበር። እኔ የምችለው ልዩ የምሳ አዘጋጅቼ እየጠበቅኩ ነበር። የበሩ ደውል ሲደወል እየሮጥኩ ሄድኩ። በሩን ስከፍተው ግን ያየሁት ማመን አቃተኝ። ሮቤል ብቻውን አልነበረም። እጁን በምታከል ቀጭን ወገብ ላይ ጠምጠም በአጭር ቀሚስና በረጅም ሂል ጫማ ያጌጠች ሴት ይዞ ቆሟል። ቆንጆ ናት፣ በጣም ቆንጆ። ግን ፊቷ ላይ ያለው ኩራትና እብሪት ውበቷን የሸፈኑ ይመስላል። ሄሉዬ፣ ይቺ ሊዲያ ትባላለች የኔ ንግስት አለ ሮቤል በኩራት እያስተዋወቀን። ልቤ ሲሰበር ድምፁ የተሰማው መሰለኝ። ጉልበቴ ሲብረከረክ ታወቀኝ። ግን ፈገግ ለማለት ነበረብኝና እንኳን ደህና መጣሽ እያልኩ እየተንተባተብኩ ሊዲያ ከላይ እስከታች አየች። ሰላምታ ለመስጠት እጄን በዘረጋም እሷ ግን እጇን ሳታነሳ ሃይ ብቻ አለች። አይኖቿ ውስጥ ያለው ንቀት፣ ቤታችንን ስታይ የነበረው የማሽማጠት ስሜት፣ ኦ አምላኬ! ሮቤል እንዴት እንዲህ አይነት ሴት ሊወድ ቻለ? ወደ ሳሎኑ ገቡ። ምሳው ቀረበ። እኔ የምችለውን ሁሉ ነበር ያደረኩት። ሮቤል እንደተለመደው ሄሉዬ ዛሬም አስደምሽናል አለ ጉርሻውን እየዋጠ። ናቲም አጋዥነቱን ገለጸ። ሊዲያ ግን ሹካውን ሳህን ላይ ያዞረች። ሮቤል ይህ ነገር ዘይቱ አልበዛም? ስታይሌን ለማበላሸት ነው እንዴ እዚያ መጣኸኝ አለች። ቤቱ ረጫል።
ናቲ ፊቱ ሲቀያየር አየሁት። እኔም ባይ መጣ። ሮቤል ደግሞ ግራ በመጋባት አይ ሊዲዬ ጣዕሙ እኮ ልዩ ነው፣ ቅመሽው እስኪ እያለ ይለማመጣት ጀመር። ኖ ታንክስ አም ጉድ፣ በኋላ ራት ውጭ እንበላለን አለችና ሳህኑን ገፋ አደረገችው። በዛ ቅስፈት ሁለት ነገሮች ገቡኝ። አንደኛው ሮቤልን ከልቤ እንደማልፍቀው፣ ሁለተኛው ደግሞ እቺ ሴት ለሮቤል እንደማትመጥነውና ልቡን እንደምትሰብርበት። ግን ምን ማድረግ እችላለሁ? እኔ ለነሱ የጓደኛው ታናሽ እህት ብቻ ነኝ፣ እሷ ደግሞ ንግስቱ። ከምሳ በኋላ ቡና ላፍላ ብዬ ወደ ጓዳ ገቡ። እንባዬን እየጠረኩ ያለ ድንገት ከሳሎን የሊዲያ ድምፅ ተሰማኝ። ድምጿን ሳትቀንስ ነበር የምታወራው። ሮቤል ይሄ ቤት እንዴት ነው የሚጨንቀው? ደግሞ ጓደኛህና እህቱ ፋራ ነገር ናቸው። በሚቀጥለው እዚህ እንድንመጣ እንዳታስቡ። I hate this place። ትንፋሼን ዋጥኩት። ሮቤል ምን ሊሆን ጓደኛውንና እኔ ሲሰዱበት ዝም ይላል ወይስ ይከላከልናል? የሮቤል ድምፅ ቀስ ብሎ ተሰማ። ሊዲያ ናቲ ወንድሜ ነው፣ ሄለን ደግሞ እንደዛው። እንደዚህ ስትይ ቅር ይለኛል። ድምፁ ስለምመጣለ በፍቅር የወደቀ ሰው ድካም አለ። ያኔን የገባኝ ሮቤል በፍቅር ታውሯል። የዚህ ሴት እብሪትና ንቀት አልታየውም። እኔስ ዝም ብዬ ልየው ወይስ የወንድሜን ጓደኛ የልቤን ስውር እንግዶች ከዚህ ትዕቢተኛ ሴት ለማዳን መታገል አለብኝ? ቡናውን ሳላቀርብ በጓሮ በር ወጣሁ። ንፋሱ ፊቴን ሲመታኝ ትንሽ የተነፈስኩ መሰለኝ፣ ግን ውስጤ እየነደደ ነው። ፉክክር ሆኖ ሳይሆን የሮቤል ደስታ ሲበላሽ ማየት አልፈልግም። ግን እንዴት ነው እኔን እንደ ሴት የሚያይ የሰው እውነተኛ ማንነት እንዲታየው የሚያደርገው? ይህ ገና በጅምሩ ነው። የሊዲያ እብሪት ከዚህም በላይ አያበቃም። የኔም የልብ ጩኸት ዝም አይልም። የዛሬው ታሪካችን መነሻ ይሄን ይመስላል። ሊዲያ በእውነት ሮቤልን ትወደዋለች ወይስ ለታይታ ነው? አብሮ ያለችው ሄለንስ የልቧን ሰው ለማግኘት ምን ያህል ርቀት ትጓዝ ይሆን? በተለይ ወንድሟ ናቲ የሄለንን ስሜት ቢረዳ ምን ይፈጠር ይሆን? በቀጣይ ክፍል የሊዲያ እብሪት ከዚህ ከፍ ደረጃ ይደርስና ሄለን ለመጀመሪያ ጊዜ ከሊዲያ ጋር ፊት ለፊት የምትጋጭበት አጋጣሚ ይዘን እንመለሳለን። ታሪኩን ከወዳችሁ ላይክ በማድረግና ለጓደኞቻችሁ ሼር በማድረግ አብሮነታችሁን አሳዩን። የደወል ምልክቷን መጫን እንዳትረሱ። በቀጣይ ክፍል እስከምንገናኝ ፍቅር ያሸንፋል። ቻው።